የካሜራ አይን የገለጣት ጥቁር አዝሙዷ ጉብል። አንዳንድ ጊዜ ሕይወት ለዘመናት የተዘጋጀ ዕቅድ አትፈልግም። አንድ አጋጣሚ፣ አንድ ፎቶ ወይም አንድ ሰው የሚያየው እይታ የሰውን ሕይወት ሙሉ በሙሉ ሊቀይር ይችላል። ዛሬ የምናወራችሁ ታሪክም ይህንኑ ያረጋግጣል። ከሀደሮ የገጠር መንደር የተገኘችው ጉስቁልና የተፈጥሮ ውበቷን ያልሸሸገባት የሚሊዮኖችን ቀልብ የገዛች ታዳጊ ድንገት ወደ ማኅበራዊ ሚዲያ ብቅ አለች። ታዳጊዋ ወደ ትውልድ መንደሯ በዘለቁ ተጓዦች የካሜራ አይን ውስጥ ገባች። ይህ የኢትዮጵያ መልኳ ዕድል በሯን የከፈተችላት የጥቁር ፈርጧ የኤልሳቤጥ ደስታ አስደናቂ የሕይወት መስመር ለውጥ አጋጣሚ ነው። ጤና ይስጥልን ውድ የመሴቱ ቤተሰቦች፣ በዛሬው ዝግጅታችን ከደቡብ ኢትዮጵያ ከምባታ ሀደሮ መንደር ስለተገኘችው የጥቁር ውቧ ኤልሳቤጥ አዲስ የሞዴልነት ምዕራፍ ልነግራችሁ ወደናል። የጥቁር ፈርጧን ኤልሳቤጥን አስደናቂ የሕይወት ለውጥ አጋጣሚ በመቃኘት ለደቂቃዎች አብራችሁን ቆዩ። ይህ መሴቱ ዳይ ነው። ከደቡብ ኢትዮጵያ የከምባታ ሀደሩ አካባቢ ገጠር ውስጥ የተወለደች አንዲት የኢትዮጵያ መልክ እንቁ ታዳጊ በአንድ ተጓዥ ካሜራ አይን ውስጥ በአጋጣሚ ገባች። ተጓዡ በድንገት በመንገዱ ላይ ያገኛትን ታዳጊ ፎቶዎች በማህበራዊ ሚዲያ ሁልጊዜም እንደሚያደርገው ለተከታዮች አጋራ። የታዳጊዋ ፎቶ እንደ ማንኛውም የገጠር ታዳጊዎች ገጽታ ሆኖ ብቻ አላለፈውም። ይልቁንም ፎቶዋ ባልጠበቀ ሁኔታ ማህበራዊ ሚዲያውን ከቲክቶክ እስከ ኢንስታግራም፣ ከቲክቶክ እስከ ዩቲዩብ አጥለቀለቀው። ታዳጊዋ በሚሊዮኖች ዘንድ ያለ ልዩነት የገጠር ኑሮ ያልሸሸገው የተፈጥሮ ውበቷ ገኖ በመውጣት መነጋገሪያ ሆነች። ይህች ታዳጊ ኤልሳቤጥ ደስታ ትባላለች። በዚያ ቀን ኤልሳቤጥ ምንም ልዩ ነገር እየጠበቀች አልነበረም። እንደ ሌሎች የገጠር ታዳጊዎች በትውልድ መንደሯ መደበኛ እንቅስቃሴ ላይ ነበረች። የከተማ ሕይወትን አታውቅም። የፋሽን ዓለምንም አልተለማመደችም። ነገር ግን ተፈጥሮ የሰጣት ውበት፣ የፊቷ ገጽታ፣ የአይኖቿ ጥልቀትና የቁመናዋ ልዩነት ለማንም የማይደበቅ ነበር። በዚህ ጊዜ የጉዞ አድዋ ቡድን ለጉብኝት ወደ አካባቢው ደርሶ ነበረ። ከቡድኑ ጋር የነበረው ፎቶግራፈር ምስክር ከበደ በአጋጣሚ ኤልሳቤጥን ተመለከተ። ይህን ጊዜ ግን እነዚያ ፎቶዎች የአንዲትን ልጅ የወደፊት ሕይወት እየጻፉ እንደነበረ እርግጠኛ አልነበረም ምስክር። ፎቶዎቹ በማኅበራዊ ሚዲያ እንደተለጠፉ ግን ያልጠበቀ ነገር ተከሰተ። በጥቂት ሰዓታት ውስጥ ሺዎች ተመለከቷቸው። ከዚያ መቶ ሺዎች በመጨረሻም ሚሊዮኖች ኤልሳቤጥን ደጋግመው በመመልከት በውበቷ ተደመሙ። በኤልሳቤጥ ውበት የተደመሙ ሰዎች አንድ ነገር እየደጋገሙ ይጽፉ ጀመር። ይህ እውነተኛ ተፈጥሯዊ ውበት በአንዲት ገጠር መንደር ተደብቆ መቅረት የለበትም የሚል። በኤልሳቤጥ በኩል የኢትዮጵያ ውበት ለዓለም ሊታይ ይገባል በማለትም ታዳጊዋ ሞዴል መሆን አለባት የሚል ግፊት ተጀመረ። ይህ የብዙዎች መሻት ወደ ኤልሳቤጥ መንደር ዘልቆ የተለያዩ ሰዎችና ቡድኖች ኤልሳቤጥን ለመፈለግ ተነሱ። ከቤተሰቧ ጋር የተወያዩ፣ ትምህርቷን እንዳትተው የሙያ ጉዞዋም በአግባቡ እንዲመራ የሚያስችል ድጋፍ ለማድረግ ተስማሙ። በመጨረሻም ባለቀና ልብ ወጣቶች ከቤተሰቦቿ ጋር ተማክረው ኤልሳቤጥን ከሀደሮ ወደ አዲስ አበባ መጧት። ከዚያም የመጀመሪያዋን ፕሮፌሽናል የፎቶ ቀረጻ አደረገች። ኤልሳቤጥ በዚህ አስደማሚ የተፈጥሮ ውበቷ ላይ በባለሙያዎች የተገለጸው መልኳ ይበልጥ የብዙዎችን ቀልብ ስበዋል። ከሀደሮ መንደር የተገኘችው ታዳጊም በይፋ የሞዴልነት ሕይወት ጉዞዋን ሀብላ መጀመሯ ሲረጋገጥ ብዙዎች በደስታ እንደ አዲስ ተቀባበሏት። በካሜራ ፊት የመቆም ልምድ ባይኖራትም የተፈጥሮ መረጋጋቷና ገርነቷ ፎቶዎችን የበለጠ ልዩ አደረጋቸው። የተለያዩ የፋሽን ባለሙያዎችና ድርጅቶች ከእሷ ጋር ለመስራት ፍላጎታቸውን እያሳዩ ነው። ይህ ኤልሳቤጥን ለሞዴልነት ያበቃ አጋጣሚ ሌላኛዋን ሞዴል ሊያ ከበደን ሕይወት ያስታውሰናል። የኢትዮጵያ ዓለም አቀፍ ሞዴል ሊያ ከበደ በትምህርት ቤት ሳለች በአጋጣሚ ተገኝታ ወደ ዓለም መድረክ መጣች። ጂዜል ቡዶንችን በአንድ ፈጣን ምግብ ቤት ውስጥ ሳለች ተገኝታ የዓለም ኮከብ ሆነች። ናታሊያ ቮን ዳያኖቫ ደግሞ በጎዳና ላይ ፍራፍሬ ስትሸጥ የሕይወቱ አቅጣጫ ተቀየረ። አሁን ደግሞ የኤልሳቤጥ ደስታ ታሪክ ወደዚህ ዝርዝር ሊጨመር ይችላል የሚሉ ብዙ ሰዎች አሉ። ነገር ግን ከዚህ ሁሉ በላይ ሊዘነጋ የማይገባው አንድ ጉዳይ አለ። ኤልሳቤጥ አሁንም ታዳጊ ናት። የሞዴሊንግ ስኬት ከትምህርቷ ከስነ ልቦናዋና ከደህንነቷ በላይ መሆን የለበትም። የሙያ ጉዞዋ በጥንቃቄ በሕጋዊና በሙያዊ መንገድ እንዲመራ የቤተሰቧ የሚያስተዳድሯት አካላትና የማኅበረሰቡ ኃላፊነት ትልቅ ነው። የኤልሳቤጥ ደስታ ታሪክ ከውበት በላይ ሌላ መልእክት ይዟል። አንዳንድ ጊዜ ትልቁ አልማዝ በከተማ ብርሃን ውስጥ ሳይሆን በገጠር አፈር ውስጥ ተደብቆ ይገኛል።
አንድ ዕድና አንድ ሰው የሚያይ አይን ብቻ ያስፈልገዋል። ለኤልሳቤጥ ደስታ ይህ ጉዞ ገና መጀመሪያው ነው። ወደፊት ኢትዮጵያን ወክላ በዓለም የፋሽን መድረኮች ላይ እንደምትታይ ብዙዎች ተስፋ ያደርጋሉ። ውድ የመሴት ቱዴይ ቤተሰቦች እናንተስ ስለ ኤልሳቤጥ ደስታ አስደናቂ ሕይወት ለውጥ ምን ተሰማችሁ? አስተያየታችሁን በኮመንት አጋሩን። የኤልሳቤጥ ታሪክ ለብዙዎች እንዲደርስ ለወዳጆቻችሁ እንድታጋሩ በአክብሮት እንጠይቃለን። በቀጣይም እንዲህ ያሉ አስደናቂ ታሪኮችን ለማግኘት መሴት ቱዴይን ሰብስክራይብ ማድረጋችሁን አትዘንጉ። ይህ መሴት ቱዴይ ነው።